ምን ልታዘዝ ወዴ? ልጠጣ ባንቺ ምርጫ። በኔ ምርጫ አሪፍ ነገር አለሽ ላምጣልህ። መቀመጥ ይቻላል? የደበረ ትመስላለህ። ማዛ እባላለሁ። እሺ ማዛ። ያንተንስ አትነግረኝም? አይጠቅምሽም። በኔ ምርጫ ትወዳታለህ። አመሰግናለሁ። እኔንስ አጋብዘኝ። አዲስ ነክ መሰለኛ ይቺ ካላቅም። አዎ ኧረ ቀስ፣ ምሽቱ እኮ ገና ነው። ላልመሸባቸው ደህና ምሽሽ ፋና። ሰላም። ውስጥ ማን አለ? ማንን ፈልገሽ ነው ሩት? ቄስ ምትኩን ባገኝ ደስ ይለኛል። ቆይ አንዴ ጠብቂ። መግባት ትችያለሽ። እሺ። ደህና መሻችሁ? እግዚአብሔር ይመስገን።
ሩት ምን ልርዳሽ? ከሽመልስ በስተቀር ሁላችሁም ስልካችሁን አትመልሱልኝም። ቆይ ዮናስ በበደለው ለምንድን ነው እኔን እንደ አብሮ አበር የምትቆጥሩኝ? አንቺን አብሮ አበር አድርገንሽ አይደለም። ነገር ግን የባለቤትሽን ጉዳይ አሁን ህግ ይዞታል። እያንዳንዱ የምናደርጋቸውን ነገሮች መጠንቀቅ አለብን ብለን ነው አይደል? ዮናስ በህግ ውሳኔ እስኪያገኝና በቤተ ክርስቲያናችን ስርዓቱን ጠብቆ በአደባባይ ንስሐ ስትገቡ ድረስ ግንኙነቱን ማቆም ለጊዜው ተገቢ ነው ባይ ነኝ። ንስሐ ስትገቡ? እኔ ደግሞ ምን አጥፍቼ ነው ንስሐ የምገባው? ዮናስ ከ15 ዓመት በፊት በአደባባይ ለአገልግሎት ሲሾም አጠገቡ ሆነሽ አብረሽ የጌታን ቤት ልታገለግይ በቅዱሳን ፊት ቃል ገብተሻል። በውድቀትም ጊዜ ስርዓቱ ያው ነው። ወይኔ ህይወቴን ያበላሸው፣ አንገቴን ያስደፋኝ። አይዞሽ፣ አታልቅሽ። ሁላችንንም ነው አንገታችን ያስደፋ። እሺ ቄስ፣ ያላችሁትን አደርጋለሁ። ነገር ግን እንደ ባዳ አትዩኝ። ስልኬን መልሱልኝ፣ አትግፉኝ። እኔ እቺን ቤተክርስቲያን አልበደልኩም። ሩት፣ ዮናስ በዋስ እንደወጣ ሰምቻለሁ። አሁን የት ነው? አላቅም፣ ማወቅም አልፈልግም። ይቅርታ ቆየሁ አይደል? ችግር የለም። ይቅርታ ምን ልታዘዝ? ሚሪንዳ፣ ቀዝቃዛ ሚሪንዳ። በጠዋት ሚሪንዳ? እሺ፣ ምንድን ነው የምናወራው? አቃቤ ሕግ በተሰጠው ቀናት ውስጥ ከዲኤንኤ ምርመራ ውጤት ውጪ አንተን ገዳይ የሚያደርጉ መረጃዎች ሰብስቦ ነው የሚመጣው። እኔም ደግሞ አንተ ገዳይ ያለመሆንን የሚያስረዱ መረጃዎች አግኝቻለሁ። ምን አይነት መረጃዎች? ያው ሶስና ከአንተ ጋር ግንኙነት ከጀመረች በኋላ ለአንድ አመት በሙሉ በመጠቀምበት ስልክ አንተ ስልክ ላይ ብቻ ነበረ የምትደውለው እና ይሄ የምትደውልበት ቁጥር የሞተችበት ማታ የደወለችው አንተ ስልክ ላይ ነው አይደል? አዎ። በጣም ጥሩ። እስከ ሞተችበት ቀን ድረስ ግንኙነታችሁ መልካም እንደነበረ፣ አንተም ደግሞ እሷን ለመግደል በቂ ምክንያት እንደሌለ፣ የሞተችበት ማታ ደግሞ ቤቷ እንደጠራችህ ግንኙነታችሁ ሰላማዊና በበጎ ፈቃደኝነት ላይ የተመሰረተ እንደነበረና የዛን ጊዜ ደውላ የጠራችህ እሷ መሆኗን በማስረጃ እናቀርባለን። ታዲያ እኔ እዛ ቤት መሄዴ በተደጋጋሚ መሄዴ ከታወቀ ከኔ ሌላ ማን ገደላት ሊባል ይችላል? እሱ የኛ ኃላፊነት አይደለም ዮኒ። የኛ ድርሻ ከሶስና ጋር ከሌሊቱ 8:45 ደውላለህ ቤቷ ሻርፕ 9 ሰዓት እንደደረስክና የነበራችሁ ግንኙነት ደግሞ ሰላማዊና ያው በኩል ፈቃደኝነት ላይ የተመሰረተ እንደሆነ፣ ከዛም ሻወር ልትወስድ ስትል ባኞ ቤት ውስጥ ወድቃ እንዳገኘሃትና ለሆስፒታልም ፋታ እንዳልነበራት፣ አንተም በመሞቷ አዝነህ ነገር ግን በነበራችሁ ግንኙነት ስላፈርክ ለፖሊስ ሪፖርት ሳታደርግ ወደ ቤት እንደተመለስክ ለፍርድ ቤት እውነታውን ይዘን እንከራከራለን። ግልጹ ንገረኝ። እንደዚህ አይነት ኬዝ እስከ ምን ያህል ዓመት ነው የሚያስፈርድብኝ? ከ15 እስከ 20 ዓመት ያልከው እውነት ነው? አይ ነው። አንተም ከዚህ ኬዝ እንደማላመልጥ እርግጠኛ ነህ። ድካምህና ልፋትህ ሁሉ የእስር ጊዜን ለማስቀነስ ካልሆነ በስተቀር። አዎ ዮኒ፣ ባለፈው እንዳልኩህ ኬዝ ከባድ ነው። ራስህን ለሁለት ፍርድ አዘጋጅ። አንደኛው የዲኤንኤ ሪዛልት ማች እንደሚያደርግ እኔም አንተም አውቀነዋል። ስለዚህ ፈርተህ ለፖሊስ ሪፖርት አለማድረግህን ያቀረብነውን ውድቅ ካደረጉብን አቃቤ ሕግ በደረጃ 1 ነፍሰ ገዳይነት 10 ዓመት ጽኑ እስራት ነው የሚጠብቅህ። ያው ከዚህ በፊት ወንጀል እንደሌለብህና ያደረከው አገራዊ ፋይዳ ታይቶ እሱም ተቀንሶ ማለት ነው። ሁለተኛው ደግሞ አቃቤ ሕግን አሳምነን አንተ ፈርተህ ለፖሊስ ሪፖርት ባለማድረግህ ለሆስፒታል ለመደወል ፋታ እንዳልነበራት ተቀባይነት ካገኘን ከመጀመሪያው ፍርድ በግማሽ ተቀንሶ 5 ዓመት በተጨማሪ ከዚህ በፊት ወንጀል እንደሌለብህና ያደረከው አገራዊ ፋይዳ ታይቶ 1 ዓመት ተቀንሶ 4 ዓመት ጽኑ እስራት ይጠብቃል። ወይ 10 ዓመት ወይ 4 ዓመት። ዮኒ፣ ካለኝ የሥራ ልምድ ከሁለቱ የሚያልፍ አይመስለኝም። በእርግጠኝነት 4 ዓመት የሚሆን ይመስለኛል። ዮኒ አይዞህ፣ እግዚአብሔር ይረዳሃል። እንጸልያለን። አይ የልጅ ነገር። እግዚአብሔር ይረዳሃል። የት ያለው እግዚአብሔር ነው የሚረዳኝ?
አንድ ነገር ልንገርህ፣ አትጸልይልኝ። ለጸሎት ከታጠቁ 1000 እጆች ይልቅ የሚሰሩ 2 እጆች የተሻሉ ውጤታማ ናቸው ሲባል አልሰማህም? የቀን ጎዶሎ ማንም የሌለበት ዙሪያ ሁሉ ጨለማ አቤት ሚል የታጣበት ጽዋዬ ሞልቶ መራራ ፍሬ ሲሆን ብቻዬን ስጠጣው ሲጠፋ የሚካፈል በተለዋጭ ቀጠሮ የሶስና ሰለሞን የወንጀል ችሎት ጀምረናል። ተከሳሽ ዮናስ አባተ የቀረበበትን ክስ በመጀመሪያው ዙር ችሎት ላይ ወንጀለኛ አለመሆኑን ቃል ሰጥቷል። አቃቤ ሕግም ዲኤንኤውን በችሎት ሰዓት እንቅስቃሴና ድምፅ አይፈቀድም። ፖሊስ ስርዓትን ያስከብር። በደም እጅ ስትጸልይለት ትንሽ አታፍርም? ልቤ ሲመለስ ሳስበው ቆም ብዬ ክፉን ብቻ አይደለም አስታውሰሃል መልካም ተግባሬ ከዛሬ መሰበሬ አልፈሃል ለካ ትናንቴን አስታውሰሃል ለካ አለ ለካ አለ የተውከኝ ሲመስለኝ ለካ አለ የረሳኸኝ ሲመስለኝ ለካ አለ ዛሬም ከኔ ጋር ነህ ለካ አለ የረሳኸኝ ሲመስለኝ የቀን ጎዶሎ ማንም የሌለበት ዙሪያ ሁሉ ጨለማ አቤት ሚል የታጣበት ጽዋዬ ሞልቶ መራራ ፍሬ ሲሆን ብቻዬን ስጠጣው ሲጠፋ የሚካፈል ለካ አለ ለካ አለ የተውከኝ ሲመስለኝ ለካ አለ የረሳኸኝ ሲመስለኝ ለካ አለ የተውከኝ ሲመስለኝ ለካ አለ የረሳኸኝ ሲመስለኝ ልቤ ሲመለስ ሳስበው ቆም ብዬ ክፉን ብቻ አይደለም አስታውሰሃል መልካም ተግባሬ ከዛሬ መሰበሬ አልፈሃል ለካ ትናንቴን አስታውሰሃል